ሰላም ውድ ፋሚሊ እንግዲህ ዛሬ በዛሬ ቪዲዮ የማሳያችሁ የሚሆነው ኤጀንት ኮሚሽን ኤጀንት ሌቭል እንዴት እናሳድጋለን እንዲሁስ ኤጀንት ቼይኑ ምን ይመስላል የሚለውን ቪዲዮ እና ኤጀንት ኮሚሽን እንዴት ኳልኩሌት እናደርጋለን የሚለውን ጠቅላላ አድርጌ የማሳያችሁ ይሆናል። እንግዲህ በመጀመሪያ ይህን ሁሉ ነገር ለማየት ኤጀንሲ ላይ እንገባለን። ሆስት ኢንቫይት ከሚለው ዝቅ ብሎ ማይ ኢንካም ቱዴይ የምትለዋ ኮሚሽናችን ናት። ኮሚሽናችን ከዛስ ይሄ ኮሚሽን እንዴት ነው? በምን አይነት መንገድ ታስቦ ነው እንደዚህ የመጣው? እንዴት ነው በእነዚህ ትራንዛክሽንስ ይህን ያህል ሊመጣ ይቻለው የሚለውን አስልተን የምናየው ይሆናል ማለት ነው። ለምሳሌ እቺ 7852 ፖይንት ኮሚሽን የመጣችው ኮሚሽን ሬቴ 12% ስለሆነ ከ12% ደግሞ 4% ስለሚታሰብልኝ ነው። ለምን ነው 4% የሚታሰብልኝ 12 አይደል ካላችሁ 4% የሚታሰብልኝ ምክንያት በስሬ ያለው ሰው 8% ላይ ስለደረሰ ነው። ለዛም ነው ቀድማችሁ እናንተ ሌብላችሁን አፕ አድርጋችሁ 20% ላይ ለመድረስ መታገል መስራት ያለባችሁ። ይሄኔ ሁለተኛ አካውንቴ ነው። ነገር ግን ይሄ ኮሚሽን እንዴት ተሰልቶ ነው ታዲያ በ4% 7852 ፖይንት ሊመጣ ይቻላል? በመጀመሪያ ከሆስት ፖይንት ቱዴይ ማለት በቀን ውስጥ ሆስቶች በዛሬው ዕለት የተሰራችው ትራንዛክሽን ናት። ይሄኛው ደግሞ በዛሬው ዕለት የተሰራው የኤጀንሲ እንቅስቃሴ ነው። ታዲያ ይሄ የኤጀንሲ እንቅስቃሴና ይሄ የሆስት ፖይንት እንዴት ተደማምሮ ነው 7852 ኮሚሽን ላገኝ የቻልኩት? ላሳያችሁ። ለምሳሌ በሆስት ስንት ነው የምታሰብልኝ? 12%። በኤጀንትስ በከስሬ ያለው ሰው 8% ላይ ስለደረሰ እኔ ደግሞ 12 ቁጥር 8ን የሚበልጠው በስንት ቁጥር ጭማሪ ነው? በ4 ቁጥር ጭማሪ። ስለዚህ 4% ነው የምታሰብልኝ ማለት ነው። ስለዚህ አሁን ከሆስቶች እንዴት ነው ይሄን ኮሚሽን ያገኘነው? ከኤጀንቶችስ እንዴት ተሰልተው ነው ይሄን ኮሚሽን እናገኘው የሚለውን ላሳያችሁ። 60951 ሲባዛ ቀጥታ 12% ነው የማገኘው በሆስቶች በ12 እኩል ነው እንለዋለን። ስንት ሆነ? 731412 ሲካፈል እንለውና ለመቶ ስንት ሆነ? 7314 ማለት ነው። እዛ ጋር ያየነው ስንት ነበር? 7800 አካባቢ ነው። እሺ 7314 ይችን ጻፉ። እንዴት እኩል እንደሚመጣ ላሳያችሁ። 7314 ስንት አለ? በኤጀንሲ ደግሞ 8513 አለ። 8513 በዚህ ደግሞ ስንት ነው የማገኘው? 4% ነው የሚታሰብልኝ። ለምን? ይሄ የሳብ ኤጀንሲ እንቅስቃሴ ስለሆነ ኤጀንሲ ያረኳቸው ሰዎች የሚንቀሳቀሱት እንቅስቃሴ ስለሆነ ማለት ነው። እሺ ይህንንም ላስላላችሁ። 8513 ሲባዛ በማገኘው የኤጀንሲ ኮሚሽን 4% እኩል ነው ሲካፈል ትሉትና ለመቶ ስንት ሆነ? 340 ሲደመር የቅድሙ መጨረሻ ላይ የመጣላችሁ ውጤት ስንት ይሆናል? ቶታል 7852 ይሆናል ማለት ነው። 7852 ይሆናል። ስለዚህ በዚህ ምክንያት ይህን ኳልኩሌት ተደርጎ ነው ኮሚሽናችን የሚሰጠን እና እኛ ይህን ኮሚሽን አሪፍ ለማድረግ ምን ማድረግ አለብን? በስራችን ያሉትን ሰዎች መብለጥ ይኖርብናል። እጥፍ መብለጥ። ለምን?
ዛሬ 2 ሳምንት ተሰርቶ የሚመጣው 1500 ብር አይደለም። ነገ ግን በቀን የምታገኙትን 1500 ብር ስታዩ በደንብ መስራትና ከዛ በላይ በቀን 3000-4000 ብር ገቢ እያደረጋችሁ ከፍ እያደረጋችሁ መሄድ እንደምትችሉ ይገባችኋል ማለት ነው። ታዲያ ይህን እንቅስቃሴ እንዴት እናሳድግ? ኤጀንት ሌብልስ እንዴት ያድጋል? ይሄ ነው ኤጀንት ሌብል ማለት። ይሄ የኤጀንት ሌብል ጉዟችን ቀርጾ የሚያሳይ ሂደት ነው። ይህም ኤጀንት ሌብላችን አንዱ ነው። ይህን ኮሚሽን ሬት ለማግኘት ምን ማድረግ አለብን? ከዚህ ጋር ይህንን ኤጀንት ሌብል ማሳደግ አለብን። ለምሳሌ አሁን እኔ 12% ላይ ነኝ አይደል? ወደ 16% ከፍ ለማድረግ ይችን ቁጥር ከበር ማድረግ አለብኝ። በቃ ይችን ቁጥር መሸፈን አለብኝ፣ መጨረስ አለብኝ። ይችን ቁጥር ስጨርስ ይቺ አረንጓዴ የሆነች ጀመረችው እሷ እዚህ አንስታ መጣ እስከዚህ ስዘጋ 16% ኮሚሽን ተከፋይ ይሆናሉ ማለት ነው። ስለዚህ እዚህ ለመዝጋት ይችን ስንት ነው የቀረኛው? 38 ሚሊዮን 17። ይሄ በጣም ቀላል በጣም ማለት ነው። ይሄኛው ደግሞ አሁን ያከበብኩበትና ይሄኛው ኮስቶች በ30 ቀን ውስጥ የፈጸሙት ነው። ይሄኛው ታችኛው ኤጀንቶች በ30 ቀን ውስጥ የሰሩት ነው። ይሄ ቶታል ተደማምሮ ነው ይህንን 11 ሚሊዮን 90,982 ትራንዛክሽን የፈጸሙት ማለት ነው። ስለዚህ የነዚህ ድምር ተደማምሮ ነው ኤጀንት ሌብላችን ላይ የሚጻፈው። ስለዚህ ይሄ እንዴት ነው የሚያድገው? በየጊዜው የተሻለ ፖይንት ሲኖረና አካውንታችን ላይ 40,000 52,000 መዛም በላይ ሲኖረና ሮቴት በማድረግ ኤክስቼንጅ በመደራረግ ከልጆች ጋር በመቀያየር ሌብላችን አፕ በማድረግ የምንችለው እንደዛ በማድረግ። እሺ ኤጀንሲ የሆኑ ሰዎችም እንዴት እየተከታተልን በምን አይነት መንገድ ስታተሳቸውን እያየን የቀን ሂደታቸውን ከቀን ወደ ቀን ያላቸውን ለውጥ ማየት እንችላለን የሚለውን በዚህ ማየት እንችላለን። ሰብ ኤጀንሲ ኢንካም ላይ ገብተን ማለት ነው። እዚህ ጋር ሰብ ኤጀንሲ ኢንካም ላይ ስትገቡ ስታተሱን በዚህ መልኩ ያመጣላችኋል። አሁን ለምሳሌ ቅድም እኔ የታችሁ ከሆነ 27 ኤጀንቶች አሉ። 27ቱ ኤጀንቶች መካከል እነዚህ አሉ ወደ ስር። አሁን እነዚህ በቀን ምን ያህል ሰው እንደሚጨምሩ ቸክ ማድረግ እችላለሁ፣ ማወቅ እችላለሁ። እዚህ ጋር ምን ያህል ሰው እንደሚጨመሩ እንደሆነ፣ ከዛስ ምን ያህል ትራንዛክሽን ላይ እንደደረሱ ይሄን እዚህ ጋር ምን ያህል ትራንዛክሽን እንደፈጸሙ። ይሄ ትራንዛክሽን ነው ለእናንተ ኤጀንት ሌብልም ተደማምሮ የዚህ ድምር ውጤት 11 ሚሊዮን ሆኗል። ኮሚሽናቸውስ ምን ያህል ኮሚሽን ላይ ደርሰዋል? ይሄው በዚህ ለምሳሌ እዚህ ጋር 8% አለ እዚህ ጋር ማለት 8% አለ። ከዛስ እስካሁን በልጆቻቸው ምን ያህል ኮሚሽን አግኝተዋል በዚህ ወር ውስጥ? ይሄው በዚህ አለ። እኔስ በእነሱ ምን ያህል ኮሚሽን አግኝቻለሁ በእነሱ በኩል በተፈጸመ ትራንዛክሽን? ይሄው እዚህ ጋር አለ። በዚህ መልኩ ስታተሳቸውን ይህን ስክሪንሾት እያደረጋችሁ ሂደታቸውን መከታተል፣ ምን ያህል ሰው ያዙ፣ ምን ያህል ትራንዛክሽን ፈጸሙ የሚለውን መከታተል ማለት ነው። እሺ ወደ ኤጀንሲ ቼይኑ እንድና ኤጀንሲ ቼይን ምንድን ነው? ብዙ ጊዜ የኤጀንትነት ጥቅም አልገባቸው ያለ ኤጀንሲ ቼይን ምን እንደሆነ ስለሚያውቁ ነው ብዙዎች። ኤጀንሲ ቼይን ምንድን ነው? ለምሳሌ ከዚህ ጋር ንግባና ይሄው ጥያቄ ምልክቷን ስናኩ ይሄ የኤጀንት ሌብል ሂደቱ ነው። ቅድም እንደነገርኳችሁ ነው። ይሄ የኤጀንት ሌብል ሂደት ነው። ከ4% ወደ 8% ከፍ ለማለት 2 ሚሊዮን ትራንዛክሽን ያስፈልጋል። ከ4% ወደ 8 ለማደግ፣ ከ8 ወደ 12 ለማደግ 10 ሚሊዮን፣ ከ12% ወደ 16 ለማድረግ 50 ሚሊዮን፣
ከ16% ወደ 20% ነው 150 ሚሊዮን እያለ ከፍ ይላል ማለት ነው። ይህ ማለት ለየብቻ አይደለም። 2 ሚሊዮን ፈጽማችሁ ከሆነ ከ4% ወደ 8% ለመግባት ከዛ በኋላ የሚጠበቅባችሁ 8 ሚሊዮን ነው። ስንት ላይ ለመሆን? 12% ለመሆን። 12% በኋላ ደግሞ 16% ለመሆን 10 ሚሊዮን ስለፈጸማችሁ 12% የገባችሁ ወደ 16 ከፍ ለማለት 40 ሚሊዮን የሚጎላችሁ 40 ሚሊዮን መፈጸም ነው። ከ16% ከፍ ስትሉ ደግሞ 16% ላይ 50 ሚሊዮን ስላላችሁ ጭማሪ ሌላ 100 ሚሊዮን ሲጨምሩ 50 ሚሊዮን ትራንዛክሽን 150 ሚሊዮን ትራንዛክሽን ተፈጸመ ማለት ነው። 20% ደረሳችሁ። ስለዚህ ይሄ መጀመሪያ ላይ ስላሳየኋችሁ ቀለል ያለ እዚህ ላይ ነው። ብዙዎች ኤጀንሲን እንደ ቀለል አድርገው የሚያዩበት መንገድ አሁን ብነግራችሁ በዚህ መልኩ ስነግራችሁ ትኩረት ትሰጣላችሁ ብዬ አስባለሁ። እቺ ፎር ኤግዛምፕል የምትለዋ ምሳሌ ናት። እንግዲህ ይሄው በምስልም በቼን አስቀምጠውታል። ይሄ በምስል የተቀመጠው የራሱ ኤጀንሲ ቼኑ ነው። ኤጀንሲ ቼኑ ነው በምስል የተቀመጠው ኤጀንሲ ቼን። እሺ እንግዲህ ሚስተር ኤ ብሎ እዚህ ጋር አስቀምጧል። ሚስተር ኤ ብሎ እዚህ ጋር አስቀምጧል። ኤጀንሲ ኤ ብሎ አስቀመጠ። ኤጀንሲ ኤ ኢንቫይት ኤጀንሲ ቢ አለ። ኢንቫይት ኤጀንሲ ቢ። ኤጀንሲ ኤ የሚባል ሰውዬ ቢ የሚባለውን ሰውዬ አስገባው እንበል። ቢ የሚባለው ሰውዬ ደግሞ ሲ የሚባለውን ሰውዬ አስገባ እንበል። ከዛ ይሄ ቢ የሚባለው ሰውዬ አሁንም ድጋሚ ማንን አስገባ? ዲ የሚባለውን ይሄኛውን ሰውዬ አስገባ እንበል። ከዛስ ይሄ ሲ የሚባል ሰውዬ ያው እዚህ ጋር ይኸውላችሁ፣ ይሄ ሲ የሚባለው ሰውዬ ማንን አስገባ? ኤፍ የሚባል ሰው አስገባ ማለት ነው። ኢንቫይት ኤጀንሲ ኤፍ የሚባል ሰው አስገባ። ከዛስ ይሄኛው ደግሞ ዲ የሚባለው ሰውዬ ማንን አስገባ? ኢ የሚባል ሰውዬ አስገባ ማለት ነው። እነዚህ ሁሉ በማን የመጡ ቼኖች ናቸው? በኢንቫይት ኤ ቢን ኢንቫይት አደረገ። ከዛ በኋላ የቢ ልጆች ናቸው። ሌሎች የቢ ልጆች ስንት ሆኑ? ሲ ዲ ኢ ኤፍ ስንት ሆኑ? 4 ከቢ ጋር 5። ስለዚህ ኤጀንሲ ኤ በቢ ብቻ እስከ ስንት ሰው ሄደ? እስከ 5 ሰው ራሱን ጨምሮ ማለት ነው። እስከ 5 ሰው ሄደ ማለት ነው። ስለዚህ ምን አለ ማለት ነው? ሲ የራሱን ቼን ይዘረጋል። አሁንም እንደ ኤ ማለት ነው። ያን ቼን ሲዘረጋ በእነዚያ ቼን በኩል የሚመጣውን ኮሚሽን ኤም ያገኛል ማለት ነው። በሲ ብቻ። ቢም አሁን ድጋሚ ከዚህ ውጭ ሌላ ቼን ይዘረጋል። አሁንም በእነዚያ የሚመጣውን ቼን ገቢ ያገኛል። ተጨማሪ ኢም እንደዚሁ እንደ ኤ እንደዚህ አይነት ቼን ይዘረጋል። ድጋሚ አሁንም ኤ በኢ በኩል ይጠቀማል፣ ቢም በኢ በኩል ይጠቀማል። ከዛስ ኤፍም አሁንም ድጋሚ እንደ ኤ እንደዚህ አይነት ቼን ይዘረጋል። ስለዚህ ይህን ቼን ዘረጋ ማለት በስሩ በጣም ብዙ ፋሚሊ ቢውልድ ይደረጋል። ያ ማለት ኤጀንሲ ኤ ማክሲመም በኤፍም በኩል የሚመጣ 5 ሚሊዮን ቢኖር፣ በሲ በኩል 5 ሚሊዮን ቢኖር፣ በኢ በኩል 5 ሚሊዮን ቢኖር፣ በቢ በኩል 5 ሚሊዮን ቢኖር፣ በዲ በኩል 5 ሚሊዮን ቢኖር ቶታል ተደማምሮ ወደ 25 እና 30 ሚሊዮን ትራንዛክሽን ፈጸመ ማለት ነው። 25 እና 30 ሚሊዮን ትራንዛክሽን ፈጸመ ማለት ነው። ማን? ኤጀንት ቢ። በኤጀንት ቢ በኩል ተደማምሮ 30 ሚሊዮን ትራንዛክሽን መጣ እንበል። ይህ 30 ሚሊዮን ትራንዛክሽን ከኢንቫይት ቢ ብቻ የሚመጣ ገቢ ይሆናል። ከሌላው ስቡት ደግሞ ሌላ ቼን ይኖራል። በአንድ ቼን እንዳታስቡ፣ በአንድ ሰው ብቻ ነው ይህን እያሰለውላችሁ ያለ። ምክንያቱም ፕላትፎርሙ በአንድ ሰው ነው የጠቀሰው። እዚህ ጋር በአንድ ሰው ብሎ አስቀመጠ። ይኸው ይሄ ኤ ነው፣ በቃ ዋናው ኤ ሆነ። ከዛ ድጋሚ አሁንም ቢን አስገባ፣ በዚህም አስገባ፣ በዚህም ገባ፣ በዚህም ገባ፣ በዚህም ገባ። እነዚህ የማን ልጅ ናቸው? የቢ ልጆች ናቸው።
ኤቢን አስገባ፣ ከዛ ሲን አስገባ። ይኸው ሲን አስገባ መጣ በዚህ። ከዛስ ድጋሚ ደግሞ ሲ፣ ይኸው በዚህ በኩል ኤፍን አስገባ፣ ኤፍ የሚባል ሰው አስገባ። ከዛስ ሲኤፍ የሚባል ሰው ሲያስገባ ቢ ደግሞ በጎን ደግሞ አሁንም እዚሁ ላይ ደግሞ ይሄን ኤጀንሲ ዲንና ይህንን አስገብቷል ማለት ነው። በዚህ ምክንያት እስከ 6ኛ ወገን ተጠቃሚ ናችሁ በአንድ ሰው በኩል ማለት ነው። ቅድም እንዳልኋችሁ እዚህ በፊትም እንደተናገርኩት አንድ ሰው እዚህ ጋር ነምበር 1 እየጻፍኩ ላሳያችሁ። እዚህ ጋር ነምበር 1 አለ፣ 2 አለ፣ 3 4 ከዛ 5። እሺ ከዚህ ጋር እናንተ ናችሁ 0 አንድ ቁጥር አስገባህ አይደል? አሪፍ ኤጀንት ሆነ። ከዛ 2 ቁጥርን አስገብቶ 2 ቁጥርም አሪፍ ኤጀንት ሆኖ 3 ቁጥርን አስገብቷል። 3 ቁጥርም አሪፍ ኤጀንት ሆኖ 4 ቁጥርን አስገብቷል። 4 ቁጥርም አሪፍ ኤጀንት ሆኖ 5 ቁጥርን አስገባ ማለት ነው። ይህ ማለት 5 ቁጥር ራሱ 5 ሚሊዮን ትራንዛክሽን ቀርቶ 1 ሚሊዮን ትራንዛክሽን በሚፈጽማቸው ትራንዛክሽን ልክ እስከ ማንንም ያግዛል። ይህንን ከዛ ይሄ ደግሞ ተደማምሮ የልጆቹ ተደማምሮ ይሄ ብቻ አይደለም አልጁ ሌላ ልጅ ደግሞ በጎን እንደዚህ ይዘረጋል። ሌላም በጎን በዚህኛው በኩል ሌላ ይዘረጋል። ከዛ ይሄ 4 ቁጥር ማንን ያግዛል? 3 ቁጥርንም ኮሚሽን ያስገኘዋል። 3 ቁጥር ደግሞ ማንን ያስገኘዋል? 2 ቁጥርን ያስገኘዋል። 2 ቁጥር ማንን ያስገኘዋል? 1 ቁጥር ማንን ያስገኘዋል? 0 የመጀመሪያውን ዋናውን ማለት ነው። ምክንያቱም የሱ መስመሮች ናቸው እነዚህ። አሁንም በዚህ እንደዚሁ እንደዘረጋ በዚህኛው በኩል ደግሞ እንደዚህ ሌላ ቼን ትዘረጋላችሁ ማለት ነው። ሌላ ቼን እንዳሁኑ ይኸው 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር እያላችሁ እንደዚህ ዘረጋችሁ። አሁንም የነዚህ በኩል ትራንዛክሽን ይመጣል። ከዛስ ዋናው የናንተ ስለሆነ ሁሉን የሚደመድመው የሁሉን ሰብስቦ የሁሉ ትራንዛክሽን ትልቁ ትራንዛክሽን የሚጻፈው ዋናው ተደማምሮ። ምክንያቱም በዚህ በኩል 5 ሚሊዮን ቢመጣ 10 ወይም 10 ሚሊዮን ቢመጣ በዚህኛው በኩል 10 ሚሊዮን ቢመጣ በዚህ ደግሞ ሌላ ቼን ኖሯችሁ 10 ሚሊዮን ቢመጣላችሁ በዚህኛው በኩል ደግሞ ሌላ ቼን ዘርግታችሁ 10 ሚሊዮን ቢመጣ አስቡት። ቶታል 40 ሚሊዮን ተደምሮ ይመጣል። 40 ሚሊዮንን ቢያንስ እንኳን ከነሱ 8% ብታገኙ ከሙሎች ከ40 ሚሊዮኑ 8% ብታገኙ አስሉት ምን ያህል እንደሚሆን 40 ሚሊዮን ሲባዛ በ8 እኩል ነው ትላላችሁ። ሲካፈል ለ100 ስኳርት ስንት ሆነ? 3,200,000 በብር መቱት። ይሄንን 1 ሚሊዮን 15,000 ብር ነው። 2 ሚሊዮን 30,000 3 ሚሊዮን 45,000 ከዛስ 200,000 አለ አይደለ? 200,000 ደግሞ ስንት ነው? $20 $20 ስንት ነው? 3,000 ብር 45,000 ሲደመር 3,000 48,000 ብር ቶታል ድምር አላችሁ ማለት ነው። 48,000 ብር ገቢ። ይኸው በዚህ ልክ የቀን ገቢ መስራት ይቻላል። ለዛ ነው እኛ እንቅልፍ አጠን የምንሰራው። ለምን? የቀን ገቢያችን 40-50 ብር ለማድረስ ቀላል ነው። ለምን ብትሉኝ ይሄ ቼን ትልቁን ገቢ የያዘው የኤጀንሲ ቼን ስለሆነ ፕላትፎርሙ ላይ። አዎ ፕላትፎርሙ ላይ ሌላ መንገድ አለ፣ ጌም መጫወት፣ ጋምብል ማድረግ። በዚህ መልኩ እኮ ልታገኙ ትችላላችሁ። ግን ምንድነው አዘልቁም። ይሄ ግልጽ ነገር ነው። ለዕለት ዛሬ ቢግ ዊን አድርጋችሁ ትልቅ ኮይን ብታሸንፉ ነገ ትልቅ ኮይን ታሸንፋላችሁ ማለት አይደለም። ትልቅ ገቢ ትሰራላችሁ ማለት አይደለም። ኤጀንሲ ቼን ግን እስከ ዘረጋችሁትና እናንተ እስከለፋችሁበት ድረስ ገቢ የማታገኙበት ምንም አይነት ኬዝ የለም። የእናንተ ዋናው ዓላማ ሊሆን የሚገባው ከልጆቻችሁ 2-3 ስቴፕ ለመብለጥ የየራሳችሁን አስተዋጽኦ በየአቅጣጫው ቼን ለመዘርጋት መጣር ነው። አሪፍ የሚባሉ ኤጀንት ክሬት ታደርጋላችሁ፣ እነሱን መስመሩን ታሳያላችሁ። ለምን?
ከተጠቀሙ ነው የሚጠቅሟችሁ። ካልተጠቀሙ ለእናንተም ለፕላትፎርሙ የማትጠቅሙ ሰው ናችሁ ማለት ነው። ለእናንተም ለፕላትፎርሙ ጥቅም የላችሁ ሰዎች እንዲጠቀሙ ማገዝ ካልቻላችሁ። ስለዚህ ኤጀንሲ ቼን ይህን ይመስላል። በዚህ መልኩ በሚገባችሁ መንገድ ብዬ አስቤ በዚህ መልኩ ነው ላብራራላችሁ የቻልኩት። እንግዲህ ቪዲዮ ግር ካላችሁና ካልገባችሁ ማስተካከያ አድርጌ ገባናል በምትሉት መንገድ መስራት ይቻላል። ለዛሬው በዚህ ይብቃን። ቪዲዮውን ፕሊስ በደንብ እዩት፣ በደንብ